ይሰማ መስከረም አይጠባ ማለት አሁን ነው። በአመቱ መጨረሻዋ ቀን ከአውደ ውጊያና ከአሜሪካ ጓዳ አዲስ አበባና አስመራን ንቃ ያስባሉ መረጃዎች አፈትልከው ወጥተውባቸዋል። የኢትዮጵያ ጥምር ጦርም እንደ አቦ ሸማኔ አስገራሚ ግስጋሴን እያደረገ መቀሌ ላይ ጭንቀቱን አብሶባቸዋል። ታዲያ የኢትዮጵያ ጥምር ጦር ግስጋሴ እያደረገ መሆኑ ሲሰማ የአሜሪካ ጦር ህወሓትን በቀጥታ ትግራይ በመግባት እንዲያግዝ የሚል ግልጽ ጥያቄ ሾልኮ ወጥቶባቸዋል ከዋሽንግተን። ይህ ጥያቄ ታዲያ አስመራ 4 ኪሎ ንቃ አስብሏል። ህወሓት በሱዳን ድንበርም አንድ ምሽግ አነጋጋሪ ሆኗል። ህወሓት በሱዳን ድንበር ላይ ወርቅ አለ በሚል ለዓመታት ሲያስቆፍር የቆየውን የተባለ እጅግ አደገኛ የተባለለት ዳግማዊ ደደቢት እያሉ የሚጠሩት ምሽግ ሱዳን ጫፍ ላይ መስራቱ ተደርሶበታል። እዚህ ቦታ ላይ አሊያም እዚህ ምሽግ ላይ ከግብጽና ሱዳን የተለገሰውን የጦር መሳሪያ ታጥቆ እየተዋጋ መሆኑ ሲታወቅ እዚህ ምሽግ ላይ ከ500 በላይ ትራክተርን ጨምሮ ወደ ሱዳን የሚሸጋገሩባቸው 5 መኪናንም መጫን የሚችሉ ጀልባዎች እንዳሏቸው ለኢትዮጵያ ጦር የተማረከው የአሉላ ክፍለ ጦር ዋና አዛዥና የህወሓት ቁልፍ ሰው የወያኔን ጉድ አደባባይ ቢያሰጡት ከወደ ውጊያው ሾልኮ መረጃው ደርሶናል። ታዲያ የኢትዮጵያ አየር ኃይልም ይህንን ምሽግ እንዳይደበደብ የአየር ክልሉ በሱዳን ስር መሆኑን ተከትሎ ነገሩን ውስብስብ ማድረጉን ከቦታ የወጣው ይኸው መረጃ አሳውቋል። ጠቅላይ ሚኒስትር አብይ አህመድም ትላንት አንድ ፍንጭ ሰጥተው ነበር። ጠቅላይ ሚኒስትር አብይ አህመድም የማንንም ድንበር መጣስ አንፈልግም ሲሉ ትላንት ያስጠነቀቁበት ምክንያትም ይህ ቦታ ሳይሆን አይቀርም እየተባለ ነው። በማይጠብሪም አስገራሚ ጀብዶች የተሰሙ ነው። በማይጠብሪ በሰማይ በምድር ከባድ ውጊያ መቀጠሉን ከቦታ ያገኘነው መረጃ ጠቁሟል። ከአሜሪካ ምድር የተሰማው ግን ብዙዎችን እያነጋገረ ነው። የቱርኩ የዜና ወኪል አናዶሎ ዛሬ ረፋዱ ላይ ጉድ ሳይሰማ መስከረም አይጠባ ያስባለ ሚስጥርን ነው አሾልኮ ይዞ የመጣው። አሜሪካ ለህወሓት በጦር አውሮፕላን ገብታ ማገዝ አለባት ሲል የአሜሪካ የደህንነት መረጃ ተቀላቢው ዶክተር ያወጡት መረጃ ኢትዮጵያን ንቆ አስመራ ኤርትራውያንም ተነስ አስተጋብቷል። ነገሩ በዚህ አላቆመም። አሜሪካ ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድን አነጣጥራ መያዟን ነው ይኸው የህወሓቱ ተቀላቢ ዶክተር አሾልኮ ያወጣው መረጃ የገለጸው። ነገሩ በዚህ አልቆመም። በማንኛውም ዋጋ ይላል ይኸው ዘገባ፣ በማንኛውም ዋጋ ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ኢሳያስ አፈወርቂን ለማንበርከክ አሜሪካ በቀጥታ ለአሸባሪ ህወሓት መርዳት አለባት የሚል ምክርን ለነጩ ቤተ መንግስት ማሾለካቸውን ያስነበበው። ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂን ማጣላት ደግሞ ሌላ ግብ ማድረጋቸውን የተደረሰበትም። ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ኢሳያስ አፈወርቂ ግን ከዋሽንግተን ካይሮ በካርቱም አድርጎ መቀሌ ድረስ የተደገሰውን የጥፋት ሴራ ለመመከት ቀድሞ የተገኙ መሆኑን ሌላ መረጃዎችም መሬት ላይ ያለውን የኃይል አሰላለፍና የህወሓትን መንኮታኮት በማንሳት ህወሓት ግብአቱን ያገኛል፣ የአሜሪካን በምስራቅ አፍሪካ ያላትን ተሰሚነት አይመለስ ይናዳል የሚሉም አልጠፉም። እኛም ነግተናል፣ ጉድጓድ ቆፍረናል ደግሞ በ4 ኪሎና አስመራ ተደግሷል። መቀሌ ላይ ግን ሆታው እንደቀጠለ ነው። መረጃዎቹ ፍሰት እንዲያመቸን መረጃዎቹን ቅደም ተከተል የምንነግራችሁ ይሆናል። አብራችሁን ሆኖ ሰናይ ቆይታ። የአሜሪካ ጦር ትግራይ እንዲገባ ተጠየቀ የሚለውን የቅዠት ጥያቄ ከማየታችን በፊት ከአውደ ውጊያ የተሰሙትን እናስቀድም። በተለያዩ አውደ ውጊያዎች ጥምር ጦሩ አስደናቂ ድል እየተቀዳጀ ግስጋሴውን መቀጠሉ እየተሰማ ነው። ታዲያ በሁመራ ግንባር ላይ ግን አንድ አነጋጋሪ ምሽግ አሁንም ድረስ ብዙ ተአምሮች እየወጡበት ነው። በሁመራ ግንባር ላይ የህወሓት የአሉላ ክፍለ ጦር የዘመቻ ኃላፊ ሆነው አርአያ የተባለው የክፍለ ጦሩ አዛዥ ተማርኳል። በተጨማሪም የመረጃ ኃላፊው ኃይለማርያም ጸጋይም ተማርኳል። የሎጂስቲክ ኃላፊው ኮሎኔል በሪሆን በአሉላ ክፍለ ጦር በአመራርነት ሰሩ የነበሩ ኮሎኔል ማርቆስና ኮሎኔል መኮንን ደግሞ ተደምስሰዋል የተባለው። ታዲያ ህወሓት ዳግማዊ ደደቢት ብሎ ለዘመናት የሰራው የሸረሪና የመጨረሻው ምሽግ ግን እስካሁን ሙሉ በሙሉ አለመሰበሩን የመረጃ ምንጫችን ጥበቡ ከቦታ የተገኘው መረጃ አጀባ ብሎናል። በመረጃው መሰረት ይህ ጠንካራ የሚባለው ምሽግ እስካሁን 2 ምሽጎች ሲሰበሩ ሶስተኛ
ሁለተኛውና የመጨረሻው እነሱ ያሉበት ቦታ ተራራማ ስለሆነ ከላይ ሆነው ወደ ታች ቦምብ የሚያዘንቡበት በመሆኑ በትንሽ መስዋዕትነት ለመጠቅለል ታላቅ ተጋድሎ እየተደረገ ነው ተብሏል። ምሽጉ ከዚህ በፊት ግን ከአማራ ክልል ሳይቀር የሄዱ የጉልበት ሰራተኞችን ቦታው ላይ ወርቅ አለ እያሉ አስቆፍረው ያሰሩት አደገኛ ምሽግ መሆኑ ተደርሶበታል። የተማረከ መረጃ ኃላፊው እንደተናገረው ከሆነ ከሁመራና ከማይካድራ ያሸሹት ወደ 500 ትራክተር ሸረሪና ላይ ተከማችቶ ይገኛል የተባለው ወደ ሱዳን የሚሻገሩበትና በአንድ ጊዜ 5 መኪና መጫን የሚችል ጀልባም አላቸው ነው ያለው። ይኸው የህወሓት ምርኮኛ ሰው ጊዜያዊ ድልድይም ሰጥቷል ብሏል። በመረጃው ላይ ምሽጓ